አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ታዳሚዎች ሰላም ናችሁ ወይ? ከኔ ከሁሉ ሰላም አልሐምዱሊላህ። ኢንሻአላህ ዛሬ ብቅ ብያለሁኝ። ዛሬ ደግሞ ተጅዊድ እንደዚሁ እንደተለመደ ተጅዊድን እንማማር ብዬ ክፍል አንድን ይዤላችሁ ብቅ ብያለሁ። ኢንሻአላህ አሁን ደግሞ ተጅዊድ በጣም ተስፋፍቷል። ተጅዊድን መማር ለምን ይጠቅማል ታልን ደግሞ ተጅዊድ ደግሞ ትምህርት ቁርአንን አስተካክል ለማንበብ ማለት ነው። የአረበኛ ፊደሎችን ድምጻቸውን፣ ቅርጻቸውን፣ ብዛታቸውን ለመለየት ይረዳናል ማለት ነው። እንግዲህ ተጅዊድ ማለት ነው በአማርኛ በቃይዳ መሰረት ማለት ነው። ተአደርሱን አወል ጀምሬያለሁ ኢንሻአላህ። አደርሱን አወል ላይ ነው የምንጀምረው ቃይዳውን ማለት ነው። የፊደሎች የአረበኛ ፊደሎች 29ኞቹን ማለት ነው እንዴት ነው የምናያቸው የሚለውን አብረን እናያለን። አዑዙ ቢላሂ ሚነሽ ሸይጧኒ ረጂም ቢስሚላሂ ረህማኒ ረሂም አደርሱል አወል ሁሩፉል ሂጃኢል ሙፍረዳ ዝጋ አደርሱን አወል ማለት ትምህርት አንድ ወይም ክፍል አንድ ማለት ነው። ሁሩፉ የአረበኛ ፊደሉ ጃኢ የመጡ እነማናቸው? የመጡት የአረበኛ ፊደሎች በድምጽም በቅርጽም 29 ሆነው ሙፍረዳ ማለት ተነጣጥለው በእያንዳንዳቸው በእያንዳንድ ሳጥን ላይ 29ኞቹ ፊደሉ ምን ሆነው የመጡት ተነጣጥለው ማለት ነው። እሺ አደርሱን አወልን የአረበኛ 29ኞቹን ፊደሎች ለሶስት ከፍለን እናያለን። እንዴት ነው ለሶስት ከፍለን የምናይ የሚለውን ደግሞ አብረን የምናይ ይሆናል ኢንሻአላህ። አንደኛ ሱናኢያ ማለት ምን ማለት ነው ታልን በሁለት ፊደል የተገነባ ግንባታ ማለት ነው። የአረበኛ ፊደሎች ምንድነው ግንባታ ነው የምናየው። ሱናኢያ ማለት በሁለት ፊደል የተገነባ የፊደሉ የብዛት ደግሞ ስንት ናቸው ታልን 12 ናቸው። እነዚህንም 12 ፊደሎች እነማን ናቸው የሚለውን እኔም እዚህ ጋር አሳያችኋለሁ። እዚህም ጋር ደግሞ ጥፌላችኋለሁ ኢንሻአላህ አብረን ተከታተሉ። የሱናኢያ ፊደሎች አሊፍ ትንል ዝጋ በሁለት ነው የተገነባው። አፏን አሊፍ አልኩኝ ባ ማለት ነው። እዚጋ ባትንል በሁለት ፊደል ነው የተገነባው። ለምንድን በነበር የምንለው ብቻውን ተናነባውን በብለን ነው። ለምንድን እዚጋ ማንን አስከትሏል? አሊፍ ስኩንን በፈተ አሊፍ ስኩን ባ ለምን አሊፍ ስኩንን ጨምረን ባ ብለናል። መጀመሪያ ግን በብለን ነበር የምናነባው። ባ ራሷ አለች አሊፍ ስኩን አለች። ግንባታው በስንት ፊደል ሆነ? በሁለት ፊደል ሆነ ማለት ነው። አሁንም እዚህ ጋር ታ ትንል ብቻዋን ትናነብ ምንድነው ተ ነበር የምንላት። ግን አሊፍ ስኩንና ይዛ ስለመጣ የምናደርገን ታ ብለን እናነባታለን ማለት ነው። 12ቶቹ ፊደሎች እነማን ናቸው? አንደኛ ባ፣ ሁለተኛ ታ፣ ሶስተኛ ሳ፣ አራተኛ ሀ መፍቱሃ፣ አምስተኛ ኸ፣ ስድስተኛ ራ፣ ሰባተኛ ዛ፣ ስምንተኛ ጦ፣ ዘጠነኛ ዞ፣ አስረኛ ፋ፣ 11ኛ ሀውድ ደሚር ማለት ነው። 12ኛ ያ። ሁለት ያዎች እንደ አንድ ነው የሚቆጠሩት እዚህ ጋር። እነዚህ ከ12 ፊደሎች ምንድናቸው? ሱናኢያ በሁለት የተገነቡ ማለት ነው። ግንባታቸው በአሊፍ ስኩን የተገነቡ ማለት ነው። እነዚህን 12ቶቹን ፊደሎች ካየን ወደ ሁለተኛው ደግሞ እንሄዳለን። ለሶስት ከፍለን አብለን የለም። ሁለተኛው ደግሞ ሱሉትያ ማለት ነው። ሶላትያ ማለት ምን ማለት ነው ታልን በሶስት ፊደሎች የተገነቡ ማለት ነው። አሁን የፊደሎችን ግንባታቸውን ያኔ እንዴት እንደተገነቡ ነው የምናየው። በሶስት ፊደል መገንባታቸውን ደግሞ እንዴት እናውቃለን ታልን ምሳሌ ሐርፈል አሊፍን እንወስዳለን። አሊፍ ትንል እዚህ ጋር አሊፍ ብቻዋን አልተነበበችም። ተሷ ስር ሌሎች ሁለት ፊደሎች አሉ ከሷ ውጭ። አሊፍ ራሷ አለች፣
ላም አለች፣ ሀርፈፋ አለች። አሊፍ አሊፍ ብለን ለማንበብ ማለት ነው። ይሄ ምንድነው? በሶስት ፊደል ነው የተገነባው ማለት ነው። ጂም ትንል ደግሞ ጂም ራሱን ችሎ አይደለም የመጣው፣ በሶስት ፊደል ነው የተገነባው። ጂም ራሱ አለ፣ ያ ስኩን አለ፣ ሚም አለች። እነዚህ በስንት ፊደል ነው የተገነቡት? በሶስት ፊደል። እንደዚሁም ዳልም እንደዛው በሶስት ፊደል ነው። ዳል ትንል ዳል ራሷ አሊፍ ስኩን አለ፣ ላም አለ። ዛል ትንል እዚህም ጋር ዛል ራሷ አለች፣ አሊፍ ስኩን አለች፣ ላም አለች ማለት ነው። በሶስት ፊደል ነው የተገነቡት። ሲን ትንልም እዚህም ጋር ሲን ለማለት ሶስት ፊደል ነው። ተሷዎች ሁለት ፊደሎች ሀርፈ ሲን ያስኩን ኑን አለችበት። ስለዚህ ሲን ለማለት በደንብ አድርገን ለማንበብ ሶስት ፊደል ነው ግንባታዋ ማለት ነው። ሀርፈ ሽንም እንደዛው ሀርፈ ዶድ ሶድ ትንልም እዚህ ጋር ሀርፈ ሷድ ራሱ ሷድ አለ፣ አሊፍ ስኩን አለ፣ ዳል አለ። የዚህ ቋሚ ስኩን ማን ነው? ዳል ነው። የዷድና የሷድ ዳል ናቸው፣ ቋሚ ስኩናቸው። የሽንና የሲን ደግሞ ቋሚ ስኩናቸው ኑኑ ሳኪና ናቸው። የዳልና የዛል ደግሞ ላም ናት ማለት ነው። እሺ የአሊፍ ትንል በፋ ነው የተገነባ ብለና ቋሚ ስኩኑ ፋ ነው ብለና ይሄንን ብለን ታየን። እነዚህ ደግሞ የሱለትያ ፊደሎች ስንት ናቸው ብለናል? 16። 16ቶቹን ደግሞ አሁን አብረን እናያለን። እነማን ናቸው የሚለውን ጥፊያቸዋለሁ። ኢንሻአላህ ደግሞ እዚህም አሳያቸዋለሁ። አንደኛ ሐርፈ አሊፍ፣ ሁለተኛ ጂም፣ ሶስተኛ ዳል፣ አራተኛ ዛል፣ አምስተኛ ሲን፣ ስድስተኛ ሺን፣ ሰባተኛ ሶድ፣ ስምንተኛ ዶት፣ ዘጠነኛ አይን፣ አስረኛ ገይን፣ 11ኛ ቆፍ፣ 12ኛ ካፍ፣ 13ኛ ላም፣ 14ኛ ሚም፣ 15ኛ ኑን፣ 16ኛ ዋው። እነዚህ ከ16 ፊደሎች የማን ናቸው? የሶላትያ ፊደሎች ናቸው ማለት ነው። ግንባታቸው በስንት የተገነባ? በሶስት የተገነባ ማለት ነው። በሶስት ፊደሎች የተመሰረቱ ማለት ነው። እሺ አሁን ሁለተኛውን ታየን። ሶስተኛው ደግሞ ማን ነው የሚለውን አብረን እናያለን። ሶስተኛው ደግሞ ሩበእያ። ሩበእያ ማለት ምን ማለት ነው ብለን ታልን? ሩበእያ ማለት በአራት ፊደል የተገነባ ማለት ነው። እሱም ፊደሉ ብዛት ስንት ነው? አንድ ነው። እሱም ማን ነው? ሐምዛ ሐምዛ ነው ማለት ነው። በአራት ፊደል የተገነባ ከ29ኞቹ ፊደሎች ውስጥ ሐምዛ ነው፣ ለብቻው ነው ማለት ነው። እሺ የሐምዛን ደግሞ እንዴት ነው በአራት አገነባቡ የሚለውን ደግሞ እናያለን። ሐምዛ ለማለት የሚያበቃን ሐውድ ደሚር ሚም ዛ ታ መርቡጣ። ታ መርቡጣ በምንቆም ጊዜ በሃ መርቡጣ ነው የምናቆመው። በምንቀጥል ጊዜ በታ መርቡጣ ነው። ሁለት ነው አቀራሯ። በታ መርቡጣ ነው የምንቀራት ማለት ነው። ይሄ ምንድነው? ሩበእያ ማለት በአራት ፊደሎች የተገነቡ ማለት ነው። እሺ ይህም ብለን ተጨረስን። ደግሞ አሁን ምንድነው የምናየው? የፊደሎችን ቋሚ ስኩን አብረን እናያለን። ቋሚ ስኩናቸው በፋ ስኩን የተገነቡ ፊደሎች በፋ ስኩን የተገነቡ ፊደሎች 3 ናቸው። እነሱም አሊፍ ትንል በፋ ነው የተገነባው ግንባታው፣ በፋ የተገነባ። ቃፍ ትንል በ3 ነው የተገነባው፣ በፋ ነው የተገነባው። ካፍ ትንል ይሄን በማን የተገነባው? በፋ ስኩን የተገነባው፣ ቋሚ ስኩኑ ፋ ያለበት ማለት ነው። እሺ ይህን ታልን ደግሞ በአሊፍ ስኩን ግንባታቸው በአሊፍ ስኩን የተገነቡ ፊደሎች ብዛታቸው 12 ናቸው። እነሱም ደግሞ የሱናእያ ፊደሎች ናቸው። 12ቶቹን ግንባታቸው አሊፍ የተገነባባቸው 12 ናቸው ማለት ነው። እነሱ የሱናእያ ፊደሎች ናቸው። እሺ አሁን ደግሞ
በሚም ስኩን የተገነቡ ፊደሎች እናያለን። በሚም ስኩን የተገነቡ ፊደሎች ብዛታቸው 3 ናቸው። እሱም አንደኛ ሐርፈ ጂም ነው። ጂም ትንል በሚም ስኩን የተገነባው ጂም ትንል ማለት ነው። ሐርፈ ላም ትንል በሚም ስኩን ነው። ቋሚ ስኩኑ ላም ብለን መጨረሻ የምንሰማው ድምፅ ሚም ናት። ሚም ትንል ደግሞ ሚም በሚም ነው የተገነባቸው። እነዚህ 3 ፊደሎች በምንድን ነው የተገነቡት? ቋሚ ስኩናቸው ሚም ማለት ነው። እሺ መልሰን ደግሞ አሁንም በላም ስኩን የተገነቡ ፊደሎች ብዛት 2 ናቸው። በላም ስኩን የተገነቡ ፊደሎች 2 ናቸው። እነሱም ዳልና ዛል መጨረሻ የምንሰማው ድምፅ ነው ቋሚ ስኩን የሚባለው። ዳል እል ብለን የምናቆመው ዳል፣ ዛል እነዚህ ፊደሎች ማለት ነው። እሺ አሁንም ደግሞ በዳል ስኩን የተገነቡ ፊደሎች 2 ናቸው። እነሱም ሐርፈ ዷድና ሷድ። ሷድ ብለን ትናቆም መጨረሻ የምንሰማው ድምፅ ማን ነው? ሐርፈ ዳልን ነው ማለት ነው። መጨረሻው ግንባታው ቋሚ ስኩኑ ዳል ናቸው እነዚህ 2 ፊደሎች። በኑን ስኩን የተገነቡ ፊደሎች በኑን ስኩን የተገነቡ ፊደሎች ብዛት 5 ናቸው። እነሱም እነማን ናቸው? ቋሚ ስኩናቸው ኑን ያለባቸው ማለት ነው። ሐርፈ ሲን ትንል የሲን መጨረሻዋ የምንሰማት የመጨረሻ ላይ ድምፅ የምንሰማት ኑን ናት። ሲን እን ብለን ነው። ሲን፣ ሺን፣ አይን፣ ኦይን እነዚህ ኑን ራሷን በራሷ ማለት ነው ቋሚ ስኩን ያደረገች። እነዚህ 5 ፊደሎች ምንድን ናቸው? ቋሚ ስኩናቸው ኑን ሳኪና ናቸው ማለት ነው። እሺ በዋው ስኩን የተገነባ አንድ ነው። እሱም ማን ነው? ሐርፈ ዋው ነው። ራሱን በራሱ የገነባ አንድ ፊደል ነው። እሱም ማን ነው? ሐርፈ ዋው ነው። ይሄ ነው ማለት ነው። ሐርፈ ዋው ራሱን በራሱ ነው የገነባው ማለት ነው። አንድ ነው። ቋሚ ስኩኑ ማን ነው? ዋው ነው ማለት ነው። እሺ ይህን ታየን። ኢንሻአላህ ደግሞ የሚቀጥለውን ደግሞ በቀጣይ እናያለን። ከዳበዛሁባችሁ ኢንሻአላህ የምትጠቀሙበት አላህ አድርገን፣ እኛም የምንጠቀምበት እናንተ የምትጠቀሙበት አላህ አድርገን ኢንሻአላህ። ሁላችሁም ተከታተሉ። ላይክ ሰብስክራይብ እያደረጋችሁ ተከታተሉ፣ ተማሩበት ኢንሻአላህ ማለት ነው። አብረን እንማር፣ እንደግ፣ እንተዳደግ እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።